ስልካችሁ ላይ እነዚህን ነገር ካላስተካከላችሁ እመኑኝ የስልካችሁ ተጠቃሚ ሳይሆን ተሸካሚ ናችሁ ማለት ነው። እንዴት አድርጋችሁ እነዚህን ነገሮች እንደምታስተካክሉና ምን እንደሚጠቅማችሁ ደግሞ በዛሬው ቪዲዮ ይዤላችሁ መጥቻለሁ። እዚህ ቪዲዮ ላይ ደግሞ ይዤላችሁ የመጣሁትኝ ስልካችሁ ላይ በምትደውሉበት ሰዓት እንዲሁም በምታነሱበት ሰዓት እና ስለ ባትሪያችሁ ደግሞ በጣም የሚጠቅም ነገር ነው ይዤላችሁ የመጣሁት። ስለዚህ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ከዚህ በተጨማሪም እይታው በጣም እየቀነሰ ስለሆነ በአሪፍ እንዲታይልኝ ሼር እና ላይክ እንዲሁም ደግሞ ኮሜንት ላይ የምትፈልጉትን ጽሑፍ ወይም ጥያቄ አስቀምጡልኝ። ማን ነው ቀጥታ ወደ ቪዲዮ ውሰዳችሁ። እሺ የመጀመሪያው መግቢያ ላይ እንደነገርኳችሁ ስልካችሁ ላይ በምትደውሉበት ሰዓት ወይም ስልካችሁን በምታነሱበት ሰዓት የሚጠቅማችሁን ነገር ነው ማሳያችሁ ማለት ነው። ይህንንም ለማድረግ ወደ ስልካችሁ መደወያ በመግባት ሴቲንግስ የሚለው ውስጥ ትገባላችሁ። ከላይ ያለችዋን 3 ነጥብጣብ ነክታችሁ ማለት ነው። ልክ እንደዚህ ያመጣላችሁ። ሴቲንግስ የሚለውን በምነኩበት ሰዓት እንደዚህ አይነት ዝርዝር አማራጭ ያመጣላችኋል። በመቀጠልም እናንተ አንሰሪንግ ኤንድ ኢንዲንግ ኮልስ የሚለውን ትመርጣላችሁ ማለት ነው። ዘንዳ የእናንተ ቦታው ሊለያይ ይችላል ግን ኖርማል ሁሎችም ስላሉ እነዚህ ዘንዳ ከገባችሁ በኋላ እኒህን 4 ኦፕሽኖች አሉ ማለት ነው። አራቶችም ምን እንደሚጠቅሙና እንዴት እንደምታስተካክሏቸው አሳያችኋለሁ። የመጀመሪያው ሪድ ኮለር ኔም አለው የሚል አለ ማለት ነው። ይህንንም ኦን በምታረጉበት ሰዓት ስልክ ሲደወልላችሁ ለእናንተ የደዋዩ ማንነት ወይም ደግሞ የደዋዩን ስልክ ቁጥርና ስም እንዲያነብላችሁ ማድረግ ነው ማለት ነው። በመቀጠልም ሁለተኛ ላይ ያለው አንሰር አውቶማቲካሊ የሚለው ነው። ይህ ደግሞ የሚጠቅማችሁ ስልካችሁን ራሱ በራሱ እንዲያነሳላችሁ ነው ማለት ነው። በመቀጠልም ኦን ካደረጋችሁት በኋላ ወደ ጎን ያለችውን ጽሑፍ በመግባት እናንተ ከምትፈልጉት ሰከንድ በኋላ ራሱ እንዲያነሳላችሁ ወይም ደግሞ ከስተም ታይም ብላችሁ ሰዓትና ደቂቃውን እናንተ መሙላት ትችላላችሁ ማለት ነው። በመቀጠልም በዛን ሰከንድ ውስጥ ራሱ ይሞላላችኋል ማለት ነው። ይህንን ተጠቅማችሁ ማስተካከል ትችላላችሁ። በመቀጠልም ደግሞ ከታች ያለ ማለት ነው ፕረስ ቮሊዩም አፕ አንሰር ኮል የሚላለ ይህ ደግሞ የሚጠቅማችሁ ስልካችሁን ስልክ እንዲያነሳላችሁ ወይም ደግሞ እንዲዘጋላችሁ ነው ማለት ነው። በድምጽ አንሰር አውቶማቲካሊ የሚለው በራሱ የሚያነሳባችሁ ከሆነ ግን ኦፍ አድርጉት፣ የሚያስቸግራችሁ ከሆነ ማለት ነው። ይህንን ፕረስ ቮሊዩም አፕ ቱ አንሰር ኮል የሚለውን ደግሞ በምነኩበት ሰዓት ያው ስልክ ነው በሚደወልበት ሰዓት በድምጽ መጨመሪያው ስልክ እንዲያነሳላችሁ ነው የሚያደርግላችሁ ማለት ነው። ይህንንም እናንተ የምትፈልጉ ከሆነ ስልካችሁ ውሃ ቢነካ ወይም ደግሞ የተለየ ቦታ ላይ ቢሆን በቀላሉ በዚህ መልኩ ማንሳት ትችላላችሁ። በመቀጠልም ፕረስ ሳይድ በተን ቱ ኢንድ ኮልስ የሚለውን በምትጫኑበት ሰዓት ደግሞ በስልክ መዝጊያው ወይም በፓወር በተኑ የምትዋሩትን ስልክ ማቋረጥ ትችላላችሁ ማለት ነው። ይህም ስልካችሁ ውሃ ውስጡ ናችሁ ወይም ስራ ይዛችሁ ቢዚ በምትሆንበት ሰዓት በቀላሉ ማንሳትና መዝጋት ትችላላችሁ ማለት ነው። ሁለተኛ ላይ ደግሞ ያስቀመጥኩላችሁ ስልካችሁን ቻርጅ በምታረጉበት ሰዓት ራሱ ብሉቱዝ፣ ዋይፋይ፣ ሞባይል ዳታ እና ብራይትነሱንም ቀንሶ እንዲሁም ደግሞ ሎ ባትሪ ሞድ በማምጣት ስልካችሁ ቶሎ እንዲሞላ የሚያደርግላችሁና ስልካችሁን ስነቁት ደግሞ ይህንን ኦፕሽን በራሱ ኦን እነዚህን ነገሮች የሚያበራላችሁ መንገድ ነው ማሳያችሁን። ለማድረግ ወደ ስልካችሁ ስቲን ከገባችሁ በኋላ ወደ ወረድ ብላችሁ ሞድስ ኤንድ ሩቲንስ የሚለውን ከነካችሁ በኋላ ሩቲንስ የሚለውን በመጫን ከላይ ያለችዋን የመደመር ወይም የፕላስ ምልክት ትጫናላችሁ። በመቀጠልም ኢፍ የሚለው ጋር ትገቡና እናንተ ስልካችሁ ቻርጅ ሲያደርግ ስለሆነ እናንተ ቻርጅ ወይም ደግሞ ባትሪ ብላችሁ ሰርች ታደርጋላችሁ ማለት ነው። ነገር ግን ቻርጂንግ ብላችሁ ሰርች በምታደርጉበት ሰዓት ቻርጂንግ ስታተስ ይመጣላችኋል ማለት ነው። ይህንንም ኖት ቻርጂንግ የሚለው ላይ ሳይሆን ቻርጂንግ የሚለው ላይ በማድረግ ደን ካላችሁት በኋላ ከታይ ዘን የሚለው ላይ ትገባላችሁ ማለት ነው። ቻርጅ በሚያደርግበት ሰዓት ምን ይሁን የሚለውን ለማስተካከል ማለት ነው። በመቀጠልም እናንተ ዘንዳ ሎኬሽን ሊሆን ይችላል እንዲሁም ደግሞ ብሉቱዝ፣ ዋይፋይ የምትፈልጓቸውን ነገሮች ልክ እንደዚህ ዋይፋይ እያላችሁ እየነካችሁ ኦን የሆኑትን ኦፍ እንዲሆኑ ራሱ ዘንዳ እንደምትመለከቱት ኦፍ የሚለው ላይ ካረጋችሁ በኋላ ደን እያላችሁ ሁሎችንም በዚህ መልኩ ሁሎችንም ካጠፉታላችሁ ማለት ነው። ዛሃድ አክሽን እያላችሁ የተለያዩ ነገሮች እናንተ እንዲያቋርጥላችሁ የምትፈልጉትን ሁሎችንም ነገሮች ሰርች እያደረጋችሁ ዘንዳ ትሞላላችሁ። እንደምትመለከቱት እኔ ሞልቼ ልጨርስና ላሳያችሁ። ሞባይል ዳታ ዘንዳ ሰርች ያደርጋለሁ ማለት ነው። በመቀጠልም ሞባይል ዳታ ኦፍ የሚለውን ነካና ደን እለዋለሁ ማለት ነው። በተጨማሪም ደግሞ እንደምትመለከቱት አሁንም አድ አክሽን ብዬ ሌሎችንም እሞላለሁ ማለት ነው። ልክ እንደምትመለከቱት እዚህ ዘንዳ ሰርች ማድረጊያው ላይ ወይም ደግሞ ወደ ታይም ስክሮል እያደረጋችሁ እናንተ መምረጥ ትችላላችሁ። የብራይትነስ የተለያዩ ነገሮች አማራጮች አሉት። ይህን ካስተካከላችሁ በኋላ በቀላሉ ሴቭ በምታረጉበት ሰዓት ስልካችሁን ቻርጅ ስታረጉት ራሱ እነዚህ ነገሮች ኦፍ ያደርግላችኋል ማለት ነው። ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ስለዚህ አሁንም በድጋሚ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲህ አይነት ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።